ሰላም ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? ሁሉ ሰላም ነው እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደዚህ ቆንጆ አድርገን አጣፍጠን ቆንጆ የጤፍ ተቆራጭ ኬክ ነው የምንሰራው። እንደዚህ ያማረ ስፖንጅ የሆነ ቆንጆ አድርገን እንግዲህ እንዲህ ያማረበት ሚስጥሩን አብረን እናያለን። ተከታተሉኝ ተመልካቾቼ። አዲስ የሆናችሁ ላይክ ሰብስክራይብ ኮሜንት እያደረጋችሁ ነባሮችም ላይክ ማድረግ አትርሱ። እንደዚህ ያማረ የሚጣፍጥ ከጤፍ ነው የተሰራው እንዲህ የሚያስብል ኬክ ነው የምንሰራው። እዚህ ጋር የጤፍ ዱቄት። አሁን እንቁላሉን መትቼ ስራችንን እንጀምራለን። እንቁላል 2 ነው የተጠቀምኩት። ስኳር በቡና ሲኒ ግማሽ፣ ዘይት በቡና ሲኒ ግማሽ፣ ትንሽ ጨው። አሁን እነዚህን በዚህ ማሽን በደንብ አድርገን አረፋ እስኪወጣ ድረስ ነጭ እስኪሆን ድረስ እንመታዋለን። ኬክ በምንሰራበት ጊዜ ሁሉንም በልኬት ካደረግነው ጥሩ ነው የሚሆንልን። አንደኛ ዘይት በጣም ስናበዛ ጥብቅ ይላል። ሁሉንም አመጣጥነን ከሰራነው ግን ቆንጆ ነው የሚሆንልን። አሁን ቤኪንግ ሶዳ በዚች በሻይ ማንኪያ ትንሽ ከግማሽ የሚያነሰ ነው። ቤኪንግ ሶዳ ስናበዛ የመምረር እንትን አለውና ጥሩ አይሆንልንም። ቤኪንግ ፓውደር በሻይ ማንኪያ 1 ሙሉ ከግማሽ፣ ከፈለግን ደግሞ 1 የሾርባ ማንኪያ መጠቀም እንችላለን። ቫኒላ በመጠኑ፣ ቫኒላውንም ባናበዛ ጥሩ ነው። ሲበዛ እሱም የሆነ የማቅለሽለሽ ነገር ስላለው በትንሹ እናደርጋለን። ሲናማናው ቫኒላ ከሌለ ደግሞ ቀረፋ ፓውደሩን መጠቀም እንችላለን። ቆንጆ ጣዕም ይሰጠዋል። አሁን እንደዚህ እያደረግን በደንብ እንመታዋለን። አሁን እርጎውን እጨምራለሁ። እርጎ እንግዲህ ቆንጆ የሚያደርገው ቆንጆ ያደረገበት ሚስጥር ያልኩት እርጎ ነው። ከወተትም ማድረግ እንችላለን። ከወተቱ በላይ ግን እርጎ ቆንጆ ውስጡ ክፍትፍት እንዲል ያደርገዋል። አሁን እኔ እዚህ ጋር 6 የሾርባ ማንኪያ ነው የተጠቀምኩት። እያየን ደግሞ እንጨምራለን እርጎውን። ልክ የምንፈልገው ላላ ቅጥነቱ ላላ እስኪል ድረስ እናደርገዋለን። እርጎውን እያየን ነው የምንጨምረው። አሁን የጤፍ ዱቄት 2 የሻይ ሲኒ፣ በዚህ ሲኒ 2 ከግማሽ ነው የተጠቀምኩት። አሁን ይሄንን በደንብ አድርገን እንመታዋለን። ተመልካቾቼ እዚህ ጋር እርጎውን ጨምሬያለሁ። ደግሜ 6 የሾርባ ማንኪያ ጨምሬበታለሁ። አጋጣሚ ስላልተቀረጸ ነው። በአጠቃላይ ግማሽ የዚህን እንትን ግማሹን የተጠቀምኩት። ስለዚህ ቆንጆ ነው የሚያደርግልን። ተመልካቾቼ በእርጎ ሞክሩት፣ ክፍትፍት ይላል። አሁን ጨርሻለሁ። በዚህ ፓትራ እንዳይዝብኝ ወረቀት ተጠቅሜያለሁ ከስር። ያሳነስኩት የኔ ፓትራ ትንሽ ስለሆነች ነው። ተለቅ ባለ እቃ ላይ ደግሞ መጋገር በምንፈልግበት ሰዓት መጠኑን ጨመር አድርገን መስራት እንችላለን።
ክፍተት እንዳይኖረው እንደዚህ መታ መታ እናደርገዋለን። አሁን ሰሊጥ አደርግበታለሁ ከላይ ሰሊጥ ዘቢብ ማድረግ እንችላለን። ኦቾሎኒ ገርደፍ ገርደፍ አድርገንም መነስነስ እንችላለን። አልመንድ ካለም መጠቀም እንችላለን። ይሄንን አሁን ኦቨን ውስጥ ከትቼ ቆንጆ አድርገን አብስለን እንገናኛለን። ይኸው ተመልካቾቼ እንግዲህ የጤፍ ኬካችን እንደዚህ አምሮ ወጥቷል። ዋው በጣም ልዩ ነው። በጣም እውነት ይሄንን ሰርታችሁ መሞከር አለባችሁ። ይሄ አሁን ወረቀቱ እንዳይዝ ይረዳዋል። ቶሎ ውጥት ነው የሚልልን። ሲበርድ ደግሞ ለገበታ አቅርበን እንገናኝ። ይኸው ተመልካቾቼ ገበታችን ይሄንን ይመስላል። ዋው በጣም ቆንጆ ነው። በጣም ልዩ ነው። የተባረከ ይሁንልን። ስፖንጅ ነው የሆነው። ዋው ሽታው ልዩ ነው። ይኸው ተመልካቾቼ በስማ ክፍትፍት ነው ያለው። በጣም ልዩ ነው የሆነው። በጣም ያንን እስከምቆርሰው ድረስ እንግዲህ ጠርዙ ነው አላስችል ብሎኝ ነው እንግዲህ። እስቲ እኔ መጀመሪያ የበላው ቅመሱ ደግሞ እናንተ። ዋው እውነት በጣም ልዩ ነው። ክፍትፍት ብሎ ደስ ሲል እንደዚህ እያደረግን ለቡና ቁርስ፣ ለሻይ ቁርስ፣ ለልጆቻችን ለመክሰስ፣ ለቁርስ አድርገን መስራት እንችላለን። አሁን እስቲ በዚች አድርገን ደግሞ ድጋሚ እንቀምሳለን። እስቲ ቅመሱ፣ ድጋሚ ቅመሱና አስተያየታችሁን እንግዲህ ስጡ። ኮሜንት ላይ ላይክ ማድረግ አትርሱ። አሁን ደግሞ እኔ ልቅመስ። ተመልካቾች እውነት ልዩ ነው። በጣም ልዩ ነው። በጣም ሰርታችሁ ሞክሩት። በጣም ነው የምትወዱት። እርጎ ነው እንደዚህ ክፍትፍት የሚያደርገው እርጎ ነው። በወተትም ማድረግ እንችላለን፣ ግን የበለጠ እርጎ እንደዚህ ያደርገዋል። ተመልካቾቼ ከዚህ በፊት የጤፍ የዳቦ ግሪሲኒ ዳቦ ሰርቻለሁ። እሱንም ገብታችሁ ተመልከቱት። ቆንጆ አድርጌ ሰርቻለሁ። እንግዲህ በአሁን ሰዓት ላይ ጤፍን በተለያየ መልኩ እየተጠቀምንበት ነው። ከእንጀራም አልፎ የተለያዩ ኩኪሶችን፣ ክራከሮችን፣ ካፕኬኮችን መስራት ይቻላል። አስተያየት ካላችሁ እቀበላለሁ። ተመልካቾቼ ስለተከታተላችሁኝ ከልብ ነው የማመሰግነው። መልካም ቀን። ቀናችሁ የተባረከ ይሁንላችሁ።